ማንም ሰው ከሰራ ከማሸነፍ በኋላ አይደለም። ኤርሚያስ ዘውዴ ይባላለው። ሾርት ክላስ ሜን ፊዚክ እና ላይት ዌት ባዲ ቢልዲንግ ቻምፒዮን ነኝ። 2022 2023 እና 2024 ላይ ደግሞ ሁለት ነው የወጣሁት። አይኤፍቢቢ ፌዴሬሽን አባል ነኝ። ከዮናስ ባዲ ቢልዲንግ በፊት ሰፈር ላይ ሆነ የምታያቸው ነገሮች አሉ። ሞዴል የውጭ ተወዳዳሪዎች እንዳሉ ሰፈር ውስጥ አብሮ አደግ ካንተ ታላላቆች አሉ። ስታይ እሱም በመንኩኝ እሱ መቼም ሰፈርን ነው የምትመስለውና ከዛ በኋላ ነው ወደ ማርሻል አርቱ የመጣው። ከማርሻል አርቱ ነው ወደ ፓወር ሊፍቲንግ ክብደት ማንሳት ውድድር የመጣሁት። በጣም ውጤታማ ነኝ። ኦሮሚያ ክልል ጅማን ወክዬ ቡራዩን ወክዬ በጣም ብዙ ውጤት አምጥቻለሁ። ከዛ ወደዚህ ነው ወደ ዮናስ የመጣሁት። ባዲ ቢልዲንግ ከሌላ ውድድሮች ለየት የሚያደርገው ከራስ ጋር ነው ውድድሩ። ራስን አሸንፈ ነው ራስን ወደ ኮምፒቲሽን ላይ የምታዘጋጀውና አስሉ ከባድ ነው፣ ለማሰብም ከባድ ነው። እኔ ሀዘኔንም ደስታዬንም ጂም ላይ ነው ማሳለፈው። ስኳት ሳረግ ዴድ ሊፍት ሳረግ የሚወጣኝ ላብ ከፍ ያለ ላብ ሲወጣኝ በቃ ያ ሁሉ ነገር ይጠፋል። መድረክ ላይ ወጥተህ ዊን ሆነ እዛ ጋር ከብዙ ልጆች ምናምን የተሻለ ውጤት ከዛ ሁሉ ተወዳዳሪ ሪዛልት ይዘህ ስትመጣ ያን ስሜት የሚያውቀው ነው የሚያውቀው። መድረክ ላይ የተወዳደረው ብቻ ነው የሚያውቀው። አዲስ አበባ 4 ኪሎ ወከማ ላይ ከ30 ዓመት በላይ ምናምን ፌዴሬሽኑ አዘጋጅቶታል። ይህን ውድድር ግን በጣም እንዲወደድና የገቢ ምንጫቸው እንዲሆን ያደረገው ዮናስ ነው። ራሳቸውን በዚህ ስፖርት አሳውቀው ብዙ ኮቾች እኔንም ጨምሮ ገንዘብ ሜክ እያደረጉ ነው። ይቻላል፣ ማይቻል ነገር የለም እና ለኮምፒቲሽን ራሳቸውን ስታዘጋጁ የሚቀድመውን ነገር አስቀድሙ። እንደዛ ነው ማስበው። የሚቀድመውን ነገር ወርክ ላይም ስራ ላይም ካላችሁ ሳንቲሟን ባለሽ ነገር ከዛ በኋላ ለኮምፒቲሽን ለውድድርም ይደርሳል። ከዛ በዘለለ ይቻላል።